አረ ጎበዝ ወዴት እየሄደ ነው ነገሩ? ዓለም በክፍለ ዘመን የሚያስታውሰው ነገር ጠብቁኝ ብላለች ኢራን ዛሬ ማታ። ያ ማለት እንደ ኤሮሺማ አይነት አሜሪካ እንደፈጸመችው አይነት ነገር አላት እንዳንል ኑክሌር ገና አልሰራችም ይባላል። ሌላ ምን አላት እንግዲህ? ምን ሊያደርጓት ነው እስራኤልን? ይሄ በጣም አጓጊ ነገር ነው። በጣም ዓለም የተጨነቀበት ነው። በጉጉት የሚጠብቀው ነገር ነው። የሚያስፈራም ነገር ነው። በሌላ ዜና ደግሞ የኢራኑ ዋና መሪ እጅ መስጠት የሚባል ነገር የለም፣ እስከ መጨረሻው እንፋለማለን ብለዋል። ማብቂያ ያለው ነገር አይመስለኝም። አሜሪካም አልገባውም። እንደገና ቢቢሲም ሲጠይቃቸው ዶናልድ ትራምፕን እንዴት ነው ወደ ጦርነቱ ይገባሉ ወይ ምናምን ሲባል ልንገባም ላንገባም እንችላለን የሚል መልስ ነው እና ትንሽ የማሾፍ ነገር ነው። አሜሪካ በእርግጥ እንደገባችበት ነው ነገሮች የሚያሳየው። ከጆርዳን ሆና የምትከላከለው አሜሪካም እንደሆነች ነው የሚያሳየው። ግን ያው አሜሪካን በኢራቅ ያሉ እና በጆርዳን ያሉ ጦሮቿ እንዳይጠቃ ያስፈራል። ይሄ ነው አዲስ ዜና ያለው። እስቲ አዳዲስ ዜናዎች ካሉ እናቀርባለን። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በጣም ሪፖርት እየተደረገ ነው እና ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ። ቴንክ ዩ